ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናቸው? መረያን ቲቪ ተከታታዮች ሰላም ናቸው? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ ውዶቼ? ዛሬ ጣፍቻለሁ፣ ከጣፍቼ ካርም ያለው እና ዛሬ ስጋ ወጥ አሰራር ይዤ ቀርቤያለሁ። አብረን የምናይ ይሆናል። እዚህ ጋር ጨው አለኝ፣ ዘይት፣ ማጅን፣ ጥማጥም፣ ቅመም እና ቅቤ እነዚህን ይመስላሉ። እዚህ ጋር ደግሞ ሽንኩርቴን እንትን እያልኩ ነው፣ ጠጃለሁኝ። ያውላችሁ ሽንኩርቴን እያበሰልኩኝ ነው። እዚህ ጋር ደግሞ ስጋዬን አጥቤ አዘጋጅቻለሁኝ እና አብራችሁን ተከታተሉ። አብረን እንይ እስኪ የስጋ ወጥ አሰራር። በነገራችን ላይ ስጋ ወጥ እንደዚህ ቁጭ ቤት ሳማስል አልውልም፣ ቶሎ ነው የምሰራው፣ ግን ይጣፍጣል። እጅ አስቆረጥማለን። አይታችሁ አስተያየታችሁን በኮሜንት ተገልጻላችሁ ኢንሻአላህ። እና ይሄን ይመስላል ወዶች፣ ያበረታቱኝ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ እላችኋለሁ። ጣፍቻለሁኝ። ያው ዩቲዩብ ሲጠፉበት አይወድም ብላችኋል። እኔ ገና አዲስ ጀማሪ ነኝ እና ህግና ደንቡን አላውቅም ገና። አበረታቱኝ እላችኋለሁ። አብሽሩልኝ ወዶች፣ አብራችሁኝ ቆዩ። እና ቤተሰብ ይሄን ይመስላል። ሽንኩርት እየበሰለ ነው። የተወሰነ እንደበሰለ ብዙ ሳይበስል ዘይቴን እጨምራለሁ። የኔ አሰራር እንግዲህ ለየት ያለ ነው። የ5 ደቂቃ ስጋ ወጥ ናት፣ ግን በልታችሁ አጠግቧትም ማለት ነው። እንደ ሰው እንደዚህ እንደ በርበሬ ወይና እንደ ስታጠን አልውልም። ያውላችሁ ዘይት እጨምራለሁ። ዘይትም አላበዛም፣ ቅቤ ስላለኝ ይበቃዋል እንደዚህ። ከዛ የተወሰነ ዘይቱ እንደተጠበሰ ስጋዬን እጨምርና ሽንኩርቱ ጋር ጠብሰዋለሁኝ። እንደዚህ አድርጋችሁ ሞክሩት። አንደኛ ጉልበታችሁን ትቆጥባላችሁ፣ ሁለተኛ ነገር ስጋው የሽንኩርቱን ቃና ስለሚወስድ ጣዕሙ በጣም የተለየ ይሆናል፣ ይጣፍጣል እላችኋለሁ። እና አሰራሬን ተከታተሉ ውዶች። እና ውዶች አሁን ላይ እንትን እጨምራለሁ፣ ስጋዬን እጨምራለሁ ማለት ነው። እንደዚህ ሽንኩርቱን ደግሞ ስጋ በምሰራበት ሰዓት ሽንኩርቱን ድቅቅ አላደርገውም። ዶሮ ስሰራ ድቅቅ አደርገዋለሁ። ስጋ ሲሰራ ደግሞ እኔ መረቁ በጣም ፍር ብሎ እንትን እንድል አልፈልግም። እርግጥ በጣም እንትን እንድል አልፈልግና መረቁ ከስጋው ጋር የተለየት ብሎ እንዲወጣ ስለምፈልግ ሽንኩርቱን አላደቀውም። ያውላችሁ እንደዚህ ነው። እና ዘይቴ ጋር ትንሽ የተወሰነ እንደጠበስኩት ያው ስጋዬን እጨምራለሁ። ይሄን ይመስላል። ቢስሚላህ አላሁ አክበር። እንደዚህ አድርጌ ጨመርኩኝ ስጋዬን። እንትን እለዋለሁ፣ እቀላቅለዋለሁ ማለት ነው። እንደዚህ ከሽንኩርቱ ጋር እንደዚህ አድርጌ ቅልቅል አድርገዋለሁ። እንትን እለዋለሁ፣ ተቀላቅሎ የሽንኩርቱን ቃና በደንብ አድርጎ ይፈቀፈቅና የሽንኩርቱን ጣዕም ይይዛል ማለት ነው። ጉልበት ቆጣቢ ነው፣ በጣም የሚመቸኝ አሰራር ነው። አሁን ከድነውና እንትን የሽንኩርቱን ይቦከራል በራሱ ጊዜ ሽንኩርቱን ጣዕም ይወስዳል። ስጋው አንድ ላይ ይበስላል፣ ሽንኩርቱም ስጋውም። እና ሀባይቢ ያውላችሁ ስጋዬ ከሽንኩርቱ ጋር እንደዚህ በዚህ መልኩ ተጠብሷል፣ እንፍቅፍቅ ብሏል። አሁን ላይ ምንድነው በርበሬ፣ ቅመማ ቅመሙና ነጭ ሽንኩርቱን አንድ ላይ ነው የምጨምራቸው። አንድ ላይ ጨምሬ ይታሻል፣ ጠብሰዋለሁ። ደግሞ በርበሬውን እናንተ ነው ማለት ነው። ሙቀት አልተቻለም። በነገራችን ላይ እንደዚህ አይነት አሰራር ሞክሩ፣ አትጎዱ። በዚህ ሙቀት ፊታችሁ እንዳትጠባበሱ እላችኋለሁ። እና ተጠቀሙት እንደዚህ አይነት አሰራር። ያውላችሁ እዚህ ጋር ቅመማ ቅመሜን ነጭ ሽንኩርትና በርበሬ አድርጌ ጨምሬያለሁ። አቀላቅለዋለሁ እንደዚህ ቀላቀለውና በደንብ ሆኖ ይጠበሳል ማለት ነው። ሽንኩርቱም ስጋውም አንድ ላይ ማለት ነው በስል ይላል። እናንተ አቀላቅላችሁ ቁጭ ነው። በቃ ጉልበት ቆጣቢ አሪፍ ነው። ደግሞ ጣዕሙ እንደዛ እንደተለፋበት 1 ሰዓት 2 ሰዓት እንደተንፈቀፈቀው እንደውም ይሄ ይበልጣል። ይሄ በጣም ነው የሚጣፍጠኝና የሚመቸኝ። ሁልጊዜም እኔ እንደዚህ ነው አሰራሬ ማለት ነው። እንደዚህ ትልቅ ድስት ያኔ ብዙ ወጥ ካልሆነ በቀር ለቤቴ ከሆነ እንደዚህ ነው የምጠቀመው። አው እንደዚህ ነው እላችኋለሁ። ሞክሩት፣ በጣም ረሃን ያደርግ። ስለሰራችሁም አይቆጠርም። ያኔ ድካም የለው ምን የለው
እንደዚህ ብሎ ጠብስ ብሎ በጣም ነው የሚጣፍጠው። እና አሁን ተቀፈቃል። ማጁን ጥማትም ከበርበሬ ኋላ እንደምጨምር ያው ነግራችኋለሁ። ትርጉም ያኔ ምክንያቴ እንዲያቃጥል ስለማልፈልግ ነው። በርበሬውን ያፈዘዋል ቃጠሎውን። እና ወዶችዬ ማጁን ቲማቲሜን እንደዚህ ሳልሳዬን ጨምሬያለሁኝ። አለመጠቀምም ትችላላችሁ። በነገራችን ላይ እኔ ለስጋ ብዙም አልጠቀመውም። ያው ግማሽ ስለነበረኝ ልጠቀመው ብዬ ነው። ፍሪጅ ውስጥ ስለነበረኝ ዶሮ ሲሆን ነው የምጠቀመው። ቲማቲም ምናምን እንደዚህ በበርበሬ ሲሆን ደስ ይለኛል ስጋ ላይ ማለት ነው። ግን ካለኝ ደግሞ ፍሪጅ ውስጥ ከሚቆይ ብዬ ትናንት ስለከፈትኩት ያው እንደዚህ ጨምራለሁኝ። ሳልሳዬን ጨምራለሁ። አሁን ትንሽ ደግሞ ሳልሳው በደንብ ከተጠበሰ በኋላ ብስል ሲል መጨረሻ ላይ አይደለም ቅቤውን ማስገባው፣ እንደዚሁ ጠብሰዋለሁ። ቅቤውን መቅሎ ላይ ጨምሬ መጨረሻ ላይ አጨምሩ። መጨረሻ ላይ ስጨምሩ እንደዚህ ሰፈፍ ብሎ ይወጣል። ያኔ እንጃ አልወደውም፣ ብቻ እንደዚህ ይሆናል አይደል? ግን አሁን ጥብስ ታረጉት ልክ እንደ ዘይቱ ስጋው ጋር ስጠብሱት ቅቤውን አይወጣም፣ ጣዕሙ ብቻ ነው የሚወጣው። እንደዚህ ሰፈፍ ያለ ስባት ነገር ቅባት አይወጣውም። እና ወዶችዬ ቅቤንም ጨምሬያለሁ። እዚህ ጋር ቅቤን ጨምሬያለሁኝ። ከዛ ቅቤንም ቀላቀለው ይሆናል። ቀላቀለውና በደንብ ይጠበሳል። በደንብ ጠብሰዋለሁ ማለት ነው። ቅቤን ከጨመርኩ በኋላ መጨረሻ ላይ ደግሞ የምናየው ይሆናል። አብራችሁን ቆዩ ወዶቼ። እና ወዶችዬ በዚህ መልኩ ስጋችን ሁሉም ነገር አንድ ላይ ስለቀላቀልኩት ጥብስ ብሎ እየበሰለ ነው ያለው። አሁን ምንድነው የሚያስፈልገው? ትንሽ ውሃ ጠብ አድርግና እንደዚህ አድርጌ በቃ ጠብ ሳይሆን በቃ ከልሰውና እንደዚህ ብሎ በዚህ መልኩ ቀስ ብሎ አድርጌ እሳቱን ቀንሾ ይበስላል። እኛ ያለብን ካሁን በኋላ ጨረስን ስራችንን። መጨረሻውን ማሳያችሁ ይሆናል። ከዚህ በኋላ ቆማችሁ አማስሊ ምናምን 10 ደቂቃ 15 ደቂቃ ነው በዛ ቢባል እንደዚህ አይነት አሰራር የሚፈጀው። ጣዕሙ ደግሞ ወላሂ ላዚም ከተጨንቀው ከሰሩት ይሄ በጣም አሪፍ ጣዕም አለው። እኔ ይመቸኛል፣ እናንተ ሞክሩት። አሁን ከልሻለሁኝ ደግሞ መጨረሻው ደህና ሆኖ በደንብ ይብሰል እናሳያችኋለሁ። ወደከ ከተመቻችሁ ግን ላይክ፣ ሼር፣ ሰብስክራይብ አድርጉና አበረታችሁ እንላለሁኝ። እና ሀባይቢ ይሄን ይመስላል። ወጣችን ሰርተን ጨርሰናል። አሁን ወደ ሰዓት ድስታችንን እንተናለን። በቃ ተጠናቀቀ። ይሄን ይመስላል ወጣችን። አያችሁ ቅባቱ እንደዚህ እንትን አይልም፣ ብዙም ውጥት የሆነ እንትን አይልም። ቅቤው እዛው ጥብስ ካለ በዚህ መልኩ ይጠናቀቃል እላችኋለሁ። ወዶች ተጠናቋል።